በፉድ ኤንድ ድራግ አሶሲዬሽን የተረጋገጡ ማዲያትን ሙሉ ለሙሉ ከቆዳ ላይ እንዲያስወግዱ ተብለው የተዘጋጁ ክሬሞችና በአፍ የሚወሰዱ መድኃኒቶች እንዳሉ ያውቃሉ? ዶክተር ሀና በየነ እባላለሁ። የምትመለከቱት የጤና መንገድና ሕክምና ወይም ዌይ ኦፍ ሄልዝ ኤንድ ትሪትመንት ይባላል። ማዲያት የተለመደ የቆዳ ቀለም መቀየር ሲሆን ቆዳ ራሱን ከፀሐይ ለመከላከል የሚያመርተው ቀለም ነው። ይህ ቀለም ሜላኒን ሲባል ሜላኖሳይት በሚባል ቆዳ ስር በሚገኝ ህዋስ ታይሮሲኔዝ በሚባል ኢንዛይም በፍጥነት በመመረት ማዲያትን ይፈጥራል። ማዲያት እንደየሰው ተፈጥሮ በአንድ ወይም በሁለት ብሎም ከዛ በላይ በሚፈጠር ችግር ሊመጣ ይችላል። ማዲያትን የሚያመጣው በትክክል በጥናት አይታወቅም። ያባብሳሉ ተብለው በጥናት ከሚታወቁት መካከል በመጀመሪያ ደረጃ ለፀሐይ ጨረር መጋለጥ፣ የእንቅርት በሽታ፣ ጭንቀት፣ የእርግዝና መከላከያ መውሰድ፣ በእርግዝናና በሌሎችም ሊባባስ ይችላል። ማዲያት በቫይታሚን ኢ፣ በማር፣ በድንች፣ በሬት፣ በሩዝ ውሃ፣ በእርድ፣ በእርጎ፣ በወይራ ዘይት፣ በአናናስ፣ በፓፓያ እና በመሳሰሉት ውህዶች እንደሚጠፋ በተራ ቁጥር 53 ቪዲዮ ላይ ገልጫለሁ። ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጣለሁ። ዛሬ ደግሞ በቤት ውስጥ ውህድ ሊለቅ ያልቻለ ማዲያትን በቆዳ ባለሙያዎችና በፉድ ኤንድ ድራግ አሶሲዬሽን የሚታዘዙ መድኃኒቶችን በመጠቀም ከቆዳ ላይ ማዲያትን እንዴት እንደሚያስወግድና ምን ያህል ጊዜ መጠቀም እንዳለብን ለማሳየት እሞክራለሁ። በፉድ ኤንድ ድራግ አሶሲዬሽን እና በቆዳ ባለሙያዎች ከሚታዘዙት መካከል በመጀመሪያ ደረጃ ሃይድሮኪዩኖን ወይም ብሊቺንግ ክሬም የሚባለው ለማዲያት የሚታዘዝ በጣም የተለመደና የታወቀ ውጤታማ የሆነ የፊት ክሬም ነው። ሃይድሮኪዩኖን አላስፈላጊ የሆነ የቆዳ ጥቁረት ሆነ ማዲያትን በእርግዝና ሆነ በፀሐይ ጨረር፣ በእርግዝና መቆጣጠሪያ፣ ሆርሞን በሚያዛቡ መድኃኒቶች፣ በቆዳ ጉዳት የሚመጣ ማዲያትን ያስወግዳል። ሃይድሮኪዩኖን ማዲያትን የሚያስወግደው በቆዳ ስር ሆኖ ተጨማሪ ቀለም የሚያመርተውን ሜላኖሳይት በማገድና ብዙ ሜላኒን እንዳይመረት በማድረግ ነው። ሃይድሮኪዩን ክሬምን በቀን 1 ጊዜ መቀባት በቂ ቢሆንም ፈጣን ለውጥ ለማምጣት ግን ያለማቋረጥ በቀን 2 ለ6 ወር መቀባት ማዲያት በፍጥነት እንዲጠፋና በቆዳ ላይ የሚታይ ለውጥ እንዲመጣ ይረዳል። በሁለተኛ ደረጃ ትሪቲኖይን ክሬም 0.1% የሚባለው ክሬም ኢፒደርማል ወይም የላይኛው የቆዳ ክፍል ላይ በፀሐይ ጨረር ምክንያት የመጣን ማዲያትን ቀስ በቀስ የሚያስወግድ ነው። ከማዲያት ባሻገር የፊት መሻከርን፣ ፊት ላይ የሚወጣ መስመርን፣ የፊት መጨማደድን ያስወግዳል። ትሪቲኖይን ክሬም ከመኝታ በፊት 1 ጊዜ ማዲያት ያለበት ቦታ መቀባትና በደንብ ማሳጅ ማድረግ፣ ይህም ወደ ውስጠኛው የቆዳ ክፍል እንዲገባና ማዲያት የሚያመጣው ሜላኒን እንዲቀንስ በማድረግ ያስወግደዋል። ትሪቲኖይን ክሬም ከ6 ወር እስከ 1 ዓመት ብንጠቀም በማዲያት ላይ ማየት የምንፈልገውን ውጤት ማየት እንችላለን። በሶስተኛ ደረጃ ኮጂክ አሲድ የሚባለው ክሬም ማዲያት እንዲፈጠርና ብዙ ሜላኒን ወይም የቆዳ ቀለም በሜላኖሳይት አማካኝነት እንዲፈጠር ዋና ሚና የሚጫወተው ታይሮሲኔዝ ኢንዛይም እንዳይሰራ በማገድ አዲስ ማዲያት እንዳይፈጠርና የተፈጠረው በሂደት እንዲወገድ የሚረዳ ክሬም ነው። ኮጂክ አሲድ ከማዲያት ባሻገር በዕድሜ ብዛት የሚመጣ ጥቋቁር ነጠብጣብ፣ ጠባሳና በፊት ላይ የሚመጣን የቆዳ ችግርን ያስወግዳል። ኮጂክ አሲድን ማታ ከእንቅልፍ በፊት መቀባትና ጠዋት ሞቅ ባለ ውሃ መታጠብ ማዲያት እንዲወገድ ይረዳል። ይህን የአሲድ ክሬም ከ4 እስከ 6 ወር መጠቀም ማዲያትን ብቻ ሳይሆን አላስፈላጊ ቆዳ ላይ የሚወጣ ጠባሳም ሆነ ጠቋቁር ነገርን በማስወገድ ፊትን ማራኪና ለስላሳ ለእይታም ቆንጆ እንዲሆን ያደርገዋል። በአራተኛ ደረጃ ትራይሉማኒክ ክሬም ሃይድሮኪዩኖን፣ ሬቲኖይድ እና ፍሉሲሎኖን የሚባሉ ክሬምን የያዘ ሲሆን እነዚህ 3 በአንድ ሆነው የሚገኙ ክሬሞች የቆዳ ቀለም መለዋወጥ የሚያመጣውን ሜላኒንን እንዳይመረት ጣልቃ በመግባት የሚያስተጓጉሉ፣ ቆዳ ቶሎ በአዲስ መልክ እንዲመረት የሚያፋጥኑ፣ የሞተ ቆዳን የሚያስወግዱ፣ በውስጣቸው በሚይዙት አነስተኛ ኮርቲኮስቴሮይድ አማካኝነት ብግነትን የሚቀንሱና
አላስፈላጊ የቆዳ ችግርን የሚያስወግዱ ናቸው። ትራይሉማኒክ ክሬም በቀን አንድ ጊዜ መኝታ ከመተኛታችን ከ30 ደቂቃ በፊት ማዲያት ያለበት ቦታ ማሳጅ እያደረጉ መቀባት፣ በኋላም አሳድሮ መታጠብ። ይህን ክሬም በቀን አንድ ጊዜ ለ2 ወር መጠቀም ፊት ላይ የወጣ ማዲያትን ሙልጭ አድርጎ እንዲወገድ ያደርጋል። 5ኛ ደረጃ ፓውላስ ቾይስ ክሬም። ፓውላስ ቾይስ ክሬም በውስጡ ሳልሳሊክ አሲድ ወይም ቤታ ሃይድሮክሲ አሲድን በመያዝ የሞቱ ቆዳንና ማዲያትን ከፊት ላይ በማሟሟት እየቀረፈ ከቆዳ ላይ ማዲያትን ያስወግዳል። በ6ኛ ደረጃ አዚላክ አሲድ። አዚላክ አሲድ በሁለት መልኩ ቆዳ ላይ የተፈጠረ ማዲያትን ያስወግዳል። ይኸውም የሞቱ ቆዳ ህዋሶችን በማስወገድ አዲስ ቆዳን በመፍጠርና ጤነኛ ቆዳ በምትኩ እንዲመረት በማድረግ በተጨማሪ የቆዳን ቀለም ለመቀየር አቅም ያለውን ጎጂ ተረፈ ምርት በሚይዘው አንቲኦክሲዳንት የተነሳ በማስወገድ የነበረን ማዲያት ያስወግዳል። እንዲሁም አዲስ እንዳይፈጠር መንገዱን ይዘጋል። 5ኛ ላይና 6ኛ ላይ የጠቀስኳቸው ፓውላስ ቾይስ ክሬም፣ አዚላክ አሲድ ሁለቱን በአንድ ላይ መቀባት ለየብቻ ከመቀባት በፍጥነት ማዲያት ከቆዳ ላይ እንዲወገድ ያደርጋሉ። በ7ኛ ደረጃ ኒያሲናማይድ ጄል ክሬም 4%። ኒያሲናማይድ ጄል ክሬም ለማዲያት በጣም ውጤታማ የሚባል ክሬም ነው። ይህም በፀሐይ ጨረር፣ በብግነት፣ በብጉር በእነዚህ ምክንያቶች የሚመረትን ብዙ ቀለም ወደ ላይኛው የቆዳ ክፍል ወጥቶ እንዳይታይ በማገድና አዲስ ማዲያት እንዳይፈጠር የተፈጠረው ቀስ በቀስ እንዲለቅ በመርዳት ነው። በ8ኛ ደረጃ ትራኔግዛሚክ አሲድ። ትራኔግዛሚክ አሲድ በአፍና በቅባት መልክ የተዘጋጀ ሲሆን አሰራሩ በቆዳ ላይ የሚገኝ የደም መተላለፊያ ቱቦ በማጥበብና በማጨማደድ ሜላኒን የሚባል የቆዳ ቀለም ምርት እንዲቀንስና የተመረተው የቆዳ ቀለም ከማይታየው የቆዳ ክፍል ወደሚታየው ቆዳ እንዳይወጣ በማገድ አዲስ ማዲያት እንዳይመጣ የሚታየው ማዲያት እንዲወገድ በማድረግ ነው። በ9ኛ ደረጃ አልፋ አርቡቲን 2% ኤችኤ። አልፋ አርቡቲን 2% ኤችኤ የቆዳ ቀለም ምርትን በመቀነስ ቆዳ ላይ የሚወጣ ጥቁር ነጠብጣብ፣ የቆዳ መስመር፣ ማዲያትና በብጉር ምክንያት የመጣ ፊት ላይ የወጣ የቀለም ለውጥን የሚያስወግድ ነው። በ10ኛ ደረጃ ቫይታሚን ሲ ሰረም። ቫይታሚን ሲ ሰረም በክሬምና በፈሳሽ መልክ የተዘጋጀ የቆዳ ጥቁረትን፣ የቆዳ ነጠብጣብን፣ ብጉርን፣ የቆዳ እርጅናንና በፀሐይ ምክንያት የመጣን ማዲያትን የሚያስወግድ ነው። 11ኛ ሲስቲያሚን ክሬም። ሲስቲያሚን ክሬም በጣም ከፍተኛ የሆነ ጥቅም ያለው ከቆዳ ላይ ጥቁር ነጠብጣብን የሚያስወግድ ከተፈጥሮ ቀለም ውጭ የመጣ ቀለም ማዲያትን የሚያስወግድ ነው። እነዚህ ከላይ የጠቀስኳቸው ክሬሞችና በአፍ የሚወሰዱ ማዲያትን በተለያየ መንገድ የሚያስወግዱ ሲሆኑ ከ6 ወር እስከ 1 ዓመት ባለመሰላቸት መጠቀም ማዲያትን እስከ መጨረሻው ለመሰናበት ይረዳሉ። እንግዲህ ለዛሬ ይዤላችሁ የቀረብኩት ይህንን ይመስል ነበረ። አስተማሪ ይሆናል ብዬ አስባለሁ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ በሐሳብ መስጫ ሳጥን ወይም ኮመንት ቦክስ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።